የተመሰረተው ታህሳስ 13 1945 ከ75 ዓመት በፊት ዋና መስሪያ ቤት ቴል አቪቭ እስራኤል። የሰራተኛ ብዛት 7000፣ ዓመታዊ በጀት 10 ቢሊዮን ሸቀል ወይም 2.73 ቢሊዮን ዶላር። ተጠሪነቱ ለጠቅላይ ሚኒስትሩ መስሪያ ቤት። ድረገጽ www.mossad.gov። ክቡራን አድማጮቻችን ይህ ኢትዮ አንግ ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ ዜናዎቹ እናልፋለን። ከ1000 ዓመት በፊት የአይሁድ ህዝቦች ከጥንታዊቷ እስራኤል በግዳጅ ተባረው ነበር። የአሦራውያንና የባቢሎን ወረራዎች ከ8ኛው እስከ 6ኛው ክፍለ ዘመን ወረራ ዋና የአይሁድ ገዢዎችን ወደ ሜሶፖታሚያ አሰድዷል። በኋላ ላይ በ135 የባር ኮክባ አመፅ ሽንፈት የአይሁድን ህዝብ የበለጠ አወደመ። ከ1948 እስከ 1970ዎቹ መጀመሪያ ድረስ በግምት 900,000 አይሁዶች በጸረ አይሁድ ስሜትና አመፅ ምክንያት ከአረብና ከሙስሊም ሀገሮች እንዲሸሹ ተገደዋል ወይም ከአረብና ከሙስሊም ሀገሮች ተባረዋል። ይህን ሁሉ መከራና ስቃይ ተከትሎ የጽዮናውያን ህዝቦች ከ1000 ዓመት በኋላ የእስራኤልን መመስረት አስከትሎ ታህሳስ 13 1949 ሙሉ ስሙን የኢንቴሊጀንስ እና የልዩ ኦፕሬሽን ተቋም ሲል የሚተረጉመውን ሞሳድ ለሞዲን ኤልታፍኬዲም ቢዮቻይዲም ወይም ሞሳድን መሰረት። ሞሳድ የብዙ ጀግኖች ታሪክ ባለቤት፣ በዓለም ላይ አቻ የማይገኝለት የስለላ ተቋም ነው። ታዲያ ይህ ተቋም ዓለም ላይ የእስራኤልን ግፍና መከራ የፈጸመ መንግስትም ሆነ ሀገርም ሆነ ግለሰብ አፈንፍኖ በመያዝ ለፍርድ አቅርቧቸዋል። ክቡራን አድማጮቻችን ዛሬ የሞሳድ ሰው በደማስቆ ኤሊ ኮሄን 1962 እስከ 1965 የተደረገውን ታሪክ እስራኤላውያን እንዲህ ሲሉ ይዘክሩታል። ከ1960ዎቹ ለእስራኤል ከፍተኛ ስጋት ከነበሩ ሰሜናዊ ጎረቤቷ ሶሪያ አንዷ ነበር። ጎላን ኮረብቶች ላይ ያሉት የሶሪያ ጠመንጃዎች የእስራኤልን ሰሜናዊ ማህበረሰቦች አስጊ ሲሆኑ፣ ከእስራኤል የአረብ ጎረቤቶች ጋር ያላት ጥምረት ደግሞ የአይሁድን መንግስት ከሁሉም በላይ አደጋ ጥሏል። ታዲያ በዚህ ሰዓት ነበር እስራኤል በሶሪያ ውስጥ ያለውን የዲፕሎማሲና ወታደራዊ እድገቶች ሪፖርት የሚያደርግ ወኪል ያስፈልጋል። ታዲያም የእስራኤል የቁርጥ ቀን ልጆች ከሆኖች አንዱ ኤሊ ኮሄን የተባለው ግለሰብ ለስራው የተመቸ ሆኖ ተገኘ። ኤሊ ኮሄን የተወለደው በግብጽ ሲሆን ከሶሪያ አይሁዳውያን ወላጆች ነበር። ኮሄን ከ1957 ወደ እስራኤል ከመባረሩ በፊት በግብጽ የአይሁድን መንግስት ደግፎ የሰራ የጽዮናውያን አክቲቪስት ነበር። ምንም እንኳን ኮሄን መጀመሪያ ላይ የእስራኤልን የስለላ ድርጅት ለመቀላቀል 2 ጊዜ ቢሞክርም ውድቅ ተደርጎበታል። ሆኖም በ1960ዎቹ ሞሳድ ለሁለተኛ ጊዜ ተመልክቶ እንደሰለለ መቅጠር ወሰነ። ኮሄን ስልጠና ከወሰደና አዲስ ሽፋን ከተሰጠው በኋላ ከሶሪያ ወላጆች የተወለደ ስኬታማ ነጋዴ ሆኖ ወደ አርጀንቲና ቦኖስ አይረስ ተላከ። እዚያም ዲፕሎማቶችን፣ ፖለቲከኞችንና ወታደራዊ ባለስልጣናትን በወዳጅነት በመያዝ በሶሪያ ስደተኞች ማህበራዊ ክበብ ውስጥ ራሱን ሸፍኖ ቆየ። ከቅርብ ጓደኞቹ አንዱ የሆነው የሶሪያ ወታደራዊ አታሼ አሚን አልሐፌዝ በኋላ የሶሪያ ፕሬዝዳንት ሆነ። በዚህ ጊዜ ነበር ኤሊ ኮሄን የቅርብ ጓደኛውን ፕሬዝዳንት መሆኑን ተከትሎ የወቅቱን ፕሬዝዳንት አታሼ አሚን አልሐፌዝ በእስራኤላውያን ዘንድ ኤሊ ኮሄንን በሶሪያውያን ደግሞ ካሚል አሚን ታቤትን የተባለውን አደገኛ የሞሳድን ሰላይ የሶሪያ መከላከያ ሚኒስትር አድርጎ ሾመው። እዚህ ጋር ነበረ ሶሪያ እንደ ሀገር የመቀጠል እሳቤዋ ጥያቄ ውስጥ የገባው። ኤሊ ኮሄን በአንድ ድንጋይ 2 ወፍ እንደሚባለው በሶሪያ ለ3 ዓመታት ሰላይ ሆኖ በሰራበት ወቅት በ1964 ሶሪያ በዮርዳኖስ ወንዝ ዋና የውሃ ምንጮች ዳር መተላለፊያ በመገንባት ውሃ ከእስራኤል ለማቋረጥ እቅድ እንዳላት ለእስራኤል ባለስልጣናት አሳውቋል። ይህም እስራኤልን ዋና የውሃ ምንጮችን እንድትነጥቅ አድርጓታል። በዚህም መረጃ የእስራኤል አየር ኃይል ውሃ ለማዞርና የሶሪያን ተንኮል ለማስቆም የሚያገለግሉ መሳሪያዎችን በቦምብ አፈንድቷቸዋል። ከዚህም በተጨማሪ በጎላን ኮረብቶች የሶሪያን ወታደራዊ ካምፖች በጎበኘበት ጊዜ እስራኤላውያን በቀላሉ እንዲያጠቋቸው የሶሪያ ወታደሮችን ጥላ ለመስጠት በሚል ሰበብ ዛፎችን እንዲተክሉ መከራቸው። ታዲያ በዚህ ምክንያት በ6 ቀናቱ ጦርነት እስራኤል ኤሊ ኮሄንን ባቀረበው መረጃ መሰረት በጎላን የሶሪያ ምሽጎችን መለየት ችላ ነበር። ከዚህ ጊዜ በኋላ ኤሊ ኮሄን በሶሪያና በሶቪየት ባለስልጣናት እጅግ በጣም ስሜታዊ በሆኑ የፍተሻ መሳሪያዎች ተጠቅሞ ለእስራኤል ሲያስተላልፍ ተይዟል። ኤሊ ኮሄን ከተሰቃየና ለፍርድ ከቀረበ በኋላ የሞት ፍርድ ተፈርዶበት የሶሪያ ዋና ከተማ ወደ ሆነችው ወደ ደማስቆ ተወስዶ በ10,000 ሰዎች ፊት በይፋ ተሰቅሎ እንዲሞት ተደርጓል። እስካሁን ድረስ የኤሊ ኮሄን መቃብር ቦታው አይታወቅም። ሀገሩ እስራኤል ለማስመለስ ብትሞክርም። ውድ የኢትዮ አንግ ሚዲያ ቤተሰቦች በዛሬው ዝግጅቴ የእስራኤል ጀግና ሰው ኮሄንን አስመልክቶ ያቀረብኩላችሁ መረጃ ይህን ይመስል ነበር። በሌላ ጊዜ በአዲስ መረጃ እስክንገናኝ ድረስ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።